ሰው በምንድን ነው? በምላስ ነው። ምላስ የልብ መክፈቻ መሆኑን አትመለከትም? ምን ኢዛ ሁ አለ ወዲያውም እርሱ አለ አብዳ ይገልጻል ማ የቁሉ የሚለውን ነገር ማ የሚለውን ነገር ፉአድ የሚለውን ነገር ልቡ የሚለውን ነገር ሚነል ፈሚያል ከአፉ ይገልጻል አሉ። ልቡ የሚለውን ነገር ወዲያውኑ በምን ይገልጻል? በአፉ ይገልጻል። ስለዚህ ምላስ የልብ ምላስ የልብ መክፈቻ እንደሆነ አትመለከተም? ወከኢን ተራ አለ ለምሳሌ ስትመለከት አለ ሚን ሳሚቲን ለከ ሚን ሳሚቲን ከዝምታ ለከ ለአንተ ከዝምታ ምትመለከተውን ይመስል አለ ምን ሙዕጅቡን የሚያስገርም ሆኖ ምትመለከተውን ይመስል አለ። ቢማና አንድ ሰው ዝም ብሎ ስትመለከቱ ወይም ዝምታን ሲያበዛ ስትመለከቱ እኮ ይገርማቸዋል። ማሻአላህ አላህ ይጨምርለት። በጣም ዝምተኛ ነው ከሌኩ ምንም ነገር አይናገርም ይባላል። ይባላል አይባልም? ይባላል። እህት ወንድሞች ይባላል። ለዚህም ነው ወከኢን ተራ ሚን ሳሚቲን ለከ ሙዕጅቡን አንድ ዝምተኛ የሆነን ሰው ስታዩ በጣም የሚያስገርም ሆኖ መመልከት አሉ ዚያደቱሁ ጭማሬው ነው አሉ አው ወይም ደግሞ ነቅሱሁ ነቅሱ ነው ጉድለቱ ነው ፊት ተከሉም ያለ በንግግር ላይ ያለው ጭማሬ ወይም ደግሞ መቀነስ ነው አሉ። አንተ የሆነን ሰው ዝምታ ሲያበዛ ስታዩ በጣም ይገርምሃል። ስለዚህ ንግግር የሚባለው ነገር አሉ ዚያደቱሁ አው ነቅሱሁ ፊት ተከሉም ሰው ዝም ሲል ዝምታን ካበዛ ማይናገር ከሆነ ግርማ ሞገስ አለው። የእሱ ዝምታ ይገርመሃል። ስለ እሱ ማንነት ምንም ልታውቅ አትችልም። ስለዚህ ትጠነቀቃለህ፣ ትፈራለህ። ምን ማንነቱን አታውቅምና። ልክ ሲናገር ግን ይኸው ዚያደቱ የእርሱ መጨመሩም ሆነ ከፍታውም ሆነ አው ነቅሱ ወይም ደግሞ ዝቅታው ፊት ተከሉሚ በንግግር ውስጥ ነው። የሰው ልጅ ከፍታውም ዝቅታውም በንግግር ውስጥ ነው። ንግግሩ ወይ ከፍ ያደርገዋል ወይ ዝቅ ያደርገዋል። ንግግሩ ወይ ያስከብረዋል ወይም ደግሞ ያዋርደዋል፣ ያስንቀዋል። ዚያደቱሁ አው ነቅሱሁ ፊት ተከሉሚ አለ። ሊሳኑል ፈታ አለ የአንድ ሰው ንግግሩ ኒስፉን አሉ ግማሽ ነው አሉ። ሊሳኑል ፈታ ኒስፉን ግማሽ ነው አሉ። ወኒስፉን ፈአዱሁ ግማሹ ደግሞ ልቡ ነው አለ። የአንድ ሰው ግማሹ ንግግሩ ነው፣ ግማሹ ደግሞ የአንድ ሰው የማንነት ግማሹ ንግግሩ ነው፣ የማንነት ግማሹ ደግሞ ልቡ ነው አለ። ሊሳኑል ፈታ ሊሳን ማለት ታውቃላችሁ ንግግር የሚመጣው በምላስ ነው አይደል? የአንድ ሰው ምላሱ ሊሳኑል ፈታ የአንድ ሰው ምላሱ ኒስፉን የማንነቱ ግማሽ ነው። ወኒስፉን ሌላው ግማሹ ደግሞ ፉአዱሁ ልቡ ነው አለ። ቢማዕና ምላስህ የማንነት ግማሽ ነው፣ ልብህ የማንነት ግማሽ ነው። አንድ ላይ ነው ሙሉ ማንነት የሚኖረው። የሙሉ ማንነት ግማሽ ምላስ፣ ግማሽ ልብ ነው። ምላስ ሲስተካከል የማንነት ግማሹ ይስተካከላል። ልብ ሲስተካከል የማንነት ግማሽ ይስተካከላል። ስለዚህ ምላሱን ልቡም የተስተካከለለት ሰው ማንነቱ ምን ያለ ነው? የተሟላ ነው። ፈለም የብቃ አሉ አልቀረም ፈጽሞ አሉ ኢላ ሱረቱ ላሕሚ ወደም ያሉ ፈለም የብቃ አልቀረም እኮ ከዚህ በኋላ። ምክንያቱም የአንድ ሰው የማንነቱ ግማሽ ምላሱ ነው፣ የማንነቱ ግማሽ ደግሞ ልቡ ነው ካል ከዚህ በኋላ ሙሉ ማንነት ሊኖረው ዘንድ አልቀረም ኢላ ሱረቱ ላሕሚ የስጋው ገጽታ እንጂ ወደሚ እንደዚሁም የደሙ ገጽታ እንጂ ከዚህ በኋላ የቀረ ነገር የለም። ሰውየው ምላሱ ግማሹ ነው፣ ልቡ ግማሹ ነው። ከዚህ በኋላ ሙሉ ሰው ለመሆን የሚቀረው ነገር ምንድን ነው? ስጋና አጥንት እንደዚሁም ደም ነው። ከዚህ የቀሩት ምንድን ናቸው? ስጋና ደም አጥንት ናቸው። ምላስና ልብ የሰውነትህ ግማሽ ግማሽ ክፍል ናቸው እያሉ ነው። ሱብሓነላህ።